በምስራቅ አርሲ ዞን ከፍተኛና አስደንጋጭ አሳዛኝ ጉዳይ ተፈጥሯል። በየጊዜው እንደ አዲስ እየተሰማና በፍጹም ለውጥ ያላመጣው ይህ የአርሲ ጉዳይ አሁንም አሳሳቢነቱና አሳዛኝነቱ እንደቀጠለ ነው። ለነዋሪዎቹና ኦርቶዶክሳውያን ለሆኑት ከፍተኛ ሀዘንንም እያስከተለ ይገኛል። ከፓትርያርኩ ጀምሮ እስከ ምዕመናኑ የሀዘን መግለጫቸውንም እያስቀመጡ ይገኛሉ። እናጋራችኋለን። አብራችሁን ሁኑ። ሰላም እንደምን አላችሁ የሮም ቲዩብ ተከታታዮች። ሮም ቲዩብ አዳዲስና ወቅታዊ ጉዳዮችን ይዘን የምንቀርብበት ሚዲያችን ነው። እስከ ፍጻሜው ድረስ አብራችሁን እንድትቆዩ እንጠይቃለን። ወደ ፕሮግራሙ እንለፍ። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን የተሰማው። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውም ተቃጥሏል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ጠላታ ጨፋ ቀበሌና ካራኩፍቴና በሚባል አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአሰኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት የጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል። በአካባቢው 101 ዓመታትን ዕድሜ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙም ነው የተሰማው። በተመሳሳይ ጥቃት በካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸውን የታወቀው። በዚሁ በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ በሁለት ወጣት ኦርቶዶክሳውያን ላይ ዘግናኝ ግድያም መፈጸሙ ተሰምቷል። ድርጊቱ የተፈጸመው ሚታና ዋጂ ቀበሌ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶቹ መኖሪያ ቤት በመግባት በቁጥጥር ስር እንዳዋሏቸውና በመቀጠልም ወጣቶቹን ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት አርደው ሁለተኛውን ደግሞ በጥይት በመምታት በጭካኔ ህይወታቸውን እንዳጠፉት ተገልጿል። ህይወታቸውን ያጡት የእነዚህ ወጣቶች ስርዓተ ቀብርም ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ስብሐት ቅድስት ማርያም ቤተክርስቲያን ምዕመናንና ቤተሰብ በተገኘበት በአንድ መቃብር ተፈጽሟል። በምስራቅ አርሲ ሀገረ ስብከት በአገልጋዮችና ምዕመናን ላይ በተደጋጋሚ ጥቃት እንደሚፈጸምበት ማህበረ ቅዱሳን ቴሌቪዥን ለዓመታት መረጃ እያደረሰ ቢሆንም ዛሬም ድረስ ዘላቂ መፍትሄ አልተገኘበትም ሲል መረጃው ያትታል። ከዚህ ጋር ተያይዞ ታዲያ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት ምክራቸውን አስተላልፈዋል። በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችን በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተ ክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸውን ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ ከሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ
የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን። በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያንም በወንድማማችነት መንፈስ ተጋግዘን የተፈናቀሉ ወገኖቻችንን በመደገፍና በጸሎት ከቤተክርስቲያናችን ጎን እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ቤተክርስቲያናችን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁልጊዜ የምትቆም መሆኑን በመግለጽ ይህንን የሐዘን ሰዓት አምላካችን በምህረቱ ያሳልፍልን፣ የሞቱትን ነፍሶቻቸውን በመንግስቱ ይቀበልልን፣ የተጎዱትን በቸርነቱ ያጽናናልን በማለት አባታዊ የሐዘን መልእክታችንን በእግዚአብሔር ስም እናስተላልፋለን ሲሉ አቡነ ማትያስ ተናግረዋል። በሌላ በኩል በማህበራዊ ሚዲያ ላይ ያስገረመው መልእክት የሐውለት አህመድ መልእክት ነበር። እንዲህ ይላል። ይችም ሻማ ሰልችታናለች። በአገራችን ለሚቀጥሉት ብዙ አስርተ ዓመታት ምናልባትም አሁን በህይወት የምንገኝ ሰዎች በአጠቃላይ ሳናይ የምንሞተው ነገር የመንግስት ከፍተኛ ባለስልጣናት ኃላፊነቴን በአግባቡ ስላልተወጣው ስራዬን በፍቃዴ ለቀቅ ያለሁኝ ከኔ የተሻለ ሰው ይምራው የሚለው ነው። በአርሲ ዞን በኦርቶዶክስ ክርስትና አማኞች አብያተ ክርስቲያናት ላይ በተደጋጋሚ ጥቃቶች እየተሰነዘሩ ብዙ ሰው በአሰቃቂ ሁኔታ ሞተ። አብያተ ክርስቲያናትና ቅርሶችም ወደሙ። በነዋሪዎች ዘንድ ስጋትና ጥርጣሬ ሰፈነ። ይህን ተደጋጋሚ ጥቃት ለማስቀረት የተሰራ ስራ አለ? ሰላም ማስከበር 100% የክልሉ መንግስት ስራ አይደለም እንዴ? ምን አድርጓል? ሰላም ማስከበር ካቃታቸው በኢትዮጵያ ሕግ መሰረት አልቻልንም፣ የፌዴራል መንግስት ጣልቃ ይግባበት ይባላል እኮ። መቼም እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘሁም፣ የተሻለ ብስለትና ልምድ ያለው ሰው ይተካልኝ የሚሉ ኃላፊዎችን በህይወት እያለን እንደማናይ እሙን ነው። ሰው ባለቀ ቁጥር ይችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል። የክልሉ መንግስት ለዚህ ዞን ልዩ ትኩረት ሰጥቶ ህዝቡን ይጠብቅ። በጊዜ መፍትሄ ካልተሰጠው የዚህ ዳፋ የማይተርፈው ሰው የለም። እንደ አንድ ተርታ ዜጋ በደረሰው ጉዳት ሐዘኔን ለመግለጽ እወዳለሁኝ ትላለች። ብዙዎችም ይህንን መልእክት ሲቀባበሉት ቆይተዋል። በተጨማሪም ታዋቂዋ አርቲስት መሰረት መብራቴ በምስራቅ አርሲ እየተከሰተ ስላለው ወቅታዊ የጸጥታ ችግርና የሰብአዊ ቀውስ ጥልቅ ሐዘኗንና ስሜቷን በይፋዊ ማህበራዊ ሚዲያ ገጿ ላይ ገልጻለች። አርቲስቷ ባጋራችው መልእክት ላይ ሐሳቧን እንዲህ ስትል ገልጻለች። የኦርቶዶክሳውያን ሞትና መከራ እስከ መቼ? ምስራቅ አርሲ የደም ምድር፣ የንጹሃን ደም ይጣራል። ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት፣ ከምድራዊ ዳኛ ፍትህ ባናገኝ የሰማዩ አምላክ ይፋረዳችኋል ትላለች። ወገኖች ነፍሳችሁን በቅዱሳኑ እቅፍ ይቀበለው ስትል መልእክቷን አስተላልፋለች። በፌስቡክ ገጽ ላይ ታደለ ነጋ የተባለ ሰው ደግሞ እንዲህ ይላል። እርማችንን እናውጣ። የኛው አባቶች በብጣሽ ወረቀት የሐዘን መግለጫ ከመጻፍ የዘለለ ሚና የላቸውም። በጩኸትም በሰላማዊ ሰልፍም በልመናም የቆመ ግድያ የለም። ከ2010 ከሶማሊያ ክልል ጭፍጨፋ ጀምሮ በየተራ ጅጅጋ፣ ሐረር፣ ድሬዳዋ፣ ወለጋ፣ ደቡብ ክልል፣ መተከል፣ አጣዬ፣ መሃል አዲስ አበባ ሳይቀር ቤኒሻንጉል ጉሙዝ፣ ትግራይ ክልል፣ አማራ ክልል በየቀኑ የአባይ በረሃ እልቂት ላለፉት 7 ዓመታት ያለ እረፍት ጅምላ ጭፍጨፋ አንድ ወገን ላይ አማራ ተወላጅ በተለይ ደግሞ ኦርቶዶክሳውያን ላይ
እልቂት ሲፈጸም መንግስት ምንም አይነት እርምጃ አልወሰደም። ለዚህም ደግሞ ማሳያው የአርሲ ዞን አስተዳደር በጀት ሰፍሮ ቤተክርስቲያን እንዲያቃጥሉ፣ ኦርቶዶክሳውያን እንዲገደሉ እያደረገ አሁንም ትንፍሽ የሚል የመንግስት አካል አለመኖሩ ነው። ስለዚህም ሰሚ ሳይኖር መጮህ መፍትሄ የለውም። የኛው አባቶች እንኳን የሐዘን መግለጫ በአንድ ቁራጭ ወረቀት ከመጻፍ የዘለለ ሚና የላቸውምና እኛ ኦርቶዶክሳውያን ሰሚ ምድራዊ አካል የለንምና እርማችን እናውጣ። ለቀጣይ 5 ዓመታትም በዚሁ ይቀጥላል ይላል። ለሞቱት የነፍስ ረፍትን፣ ላዘኑት ሁሉ ደግሞ መጽናናትን እንመኛለን። ለዛሬ ይዘንላችሁ የቀረብነው መረጃ እነዚህ ናቸው። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ አብራችሁን እንድትሆኑ እንጠይቃለን። በሌላ መረጃ እስክንገናኝ ድረስ ሰላም ሁኑ።